የዛሬው የጾም ኬክ የካሮት ፍቅፋቂ፣ አፕል በአረንጓዴውም በቀዩ፣ አናናስ ጁስ፣ ቫኒላ አለ። ይሄኛው ምንድን ነው የሚባለው? ቀረፋ ነው የሚባለው። ቀረፋ ዱቄት ማለት ነው። በጣም ነው የሚጣፍጠው ሽታውንም። እነዚህን አድርገን እንሰራና ውጤቱን ደግሞ በኋላ አሳያቸዋለሁ ማለት ነው። እንግዲህ ግብአቶቹ ናቸው። አፕሉ አልገባም፣ መጨረሻ ላይ ለመከተው እነዚህ አገናኞቸው ነው። ፓትራይን ዘይት ቀብቼዋለሁ። ቀጥታ ደግሞ እንትን ዱቄት ትንሽ ነስነስ አድርጌበታለሁ፣ ድንገት ሊይዝብኝ ስለሚችል። ይህን ይመስላል። ቀጣዩን ደግሞ አሳያቸዋለሁ። አሁን አፕሉን ከትቼበታለሁ። እንግዲህ መጨረሻውን አብረን እናያለን። የሚወጣው ውጤት ግን ገና ከሆኑ ሽታው በጣም ነው ደስ የሚለው። ብዛት ያው ፍሩት ነገሮች ነው ያሉበት እና በቃ መጨረሻውን ደግሞ አብረን እናያለን እንዴት እንደሚያምር። ኬካችን እንደዚህ ሆኖ ወጥቷል። ከላይ ያለ ኢሜጅ እንዲህ ነው። ሲገለበጥ ደግሞ አሳየዋቸዋለሁ። ሽታው ቤቱን አይደለም ጎረቤቱን ያወደው። በጣም ነው ደስ የሚለው ሽታው። ዋው ራሴ እስክበለው ጉንድት ብያለሁ። የነበረው ኢሜጅ በጣም ደስ የሚለው ከልቡ ኬክ ቀደም ገልጭ